አዋጅ 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 የተከበረ የሰው ምድር ኢትዮጵያ የሰው ዘር መገኛዋን ሁሉም ዓለም ሲመለከት ነፃነት የሚመለከትባትን የአፍሪካውያን ኩራት የሆነች መስፋቷና ጥበቧ ድንቁ ነው ለዓለም የሚያስተምረው የዚህችን ሀገር ስልጣኔ ኑ እንስራ የሚል አንድ የክተት አዋጅ ያስፈልገናል። በቀን የተቆረጠ በሰዓት የተቆረጠ ለዘላለም ለአንድ ትውልድ የሚከፈል ሌላ ድጋሚ አድዋ ያስፈልገናል። በተራራ ላይ የተሰራው የተራራው ስም የታሪኩ ስም የሆነው ያንን አድዋ ዛሬ በየቀያችን በየአካባቢያችን በየምድራችን በቆምንበት በስራችን ልንደግሞ ይገባል። አድዋ ሲተረክ ታሪክ ነው፣ ሲኖር ደግሞ ማንነት የሚሆነው የዛ ዘመን አድዋ በዚህ ዘመን አድዋ መልክ ውስጥ ላይ ሲለካ ነው። አለባበሱን አይደለም ስነ ልቦናው ታሪኩን ብቻ አይደለም የታሪኩን ያደራረግ መንገዱን እሱን ኖርሰዋለን እሱን ሆነዋለን። እንደዛ ስንሆን ኢትዮጵያ ታላቅ ሆና ትሰራለች። ኢትዮጵያ የታላቅነት ምስሏ ለዓለም ሁሉ ገኖ ይወጣል። ድጋሜ አድዋችን ይዘከራል። የሰለጠነ እስከ አፍንጫው የታጠቀ በስልጣኔ የቀደመ በጣም ብርቱ የሚያስገመግም ሰራዊት ያለው የተፈራን ክንድ ማንበርከክ ማለት ከብዙ መሳሪያ ከብዙ ዘመናዊነት ከብዙ መራቀቅ ከብዙ ልምድ በላይ የአንድነት ቀለም የታየበት ጎረቤቶቻችን እኛን አይተው የተማሩበት እኛ የምናደርግ ብቻ ሳይሆን ለአፍሪካ ምሳሌ የሆኑ ህዝቦች እንደሆን አፍሪካ በሙሉ አይኑን ከፍቶ የሚጠባበቀን ትውልዶች እንደነበር ያስመሰከርንበት የዛ ዘመን የዚህ ዘመን የነገው ዘመን ኩራታችን ነው። በዘመን ሁሉ የማይደበዝዝ ትውልድ ሁሉ እንደየመጠኑ የሚተረጉመው አድዋ የኛ የአፍሪካዊነት የፓን አፍሪካኒዝም መሳሪያ አፍሪካውያኑ ሲነሱ ምን እንደሚያደርጉ ለዓለም ህዝብ በደማቅ ስዕል ያሳየንበት በማይነጥፍ ብዕር የጻፍንበት የዛ ዘመን ተሻጋሪ የዚህ ዘመን የኩራት ድምጽ ለማድረግ ስንነሳ ዞር ብለን ምስክር በፈለግንበት ጊዜ ምስክራችን ሆኖ በህያውነት የሚያብራራ ህያው ታሪክ ህያው አንደበት ህያው የታሪክ ምስክር ህያው የዛና የዚህ ትውልድ የመተሳሰሪያ ድልድይ አድዋ አድዋ ከተራራ ያልፋል። የተራራ ትውልድ መፍለቂያ ነው። አድዋ ከማሸነፍ ያልፋል። አሸናፊነት እንዴት እንደሚሰራ የአሸናፊነት ኬሚስትሪና ፎርሙላው ነው። እዚህ ዘመን ላይ አንተና እኔ ዛሬ ከፋን ሲመስል አንተና እኔ ዛሬ ተለያየን ስንመስል አንተና እኔ ዛሬ ማንግባባ ሲመስል አልተግባቡም ተብለን ስንጠበቅ ባለመግባባታችን ውስጥ ላይ የምታግባባን ሀገር እንዳለች ብርቱ ምስክርነትን የሰጠ አድዋ አለ። ዛሬም ከዛም ዘመን በፊት ከዛም ዘመን በኋላ ኢትዮጵያ ስትነካበት ልክ ቀፎ እንደተነካበት ነው። በኩራት በጀግንነት በወኔ ቂሙን ወደ ኋላ ችግሩን ወደ ኋላ አስቀምጦ ለሀገሩ ከፊት የሚቀድም ግንባሩን ለሀገሩ የሚሰጥ ደረቱን ለሀገሩ የሚሰጥ ለሀገሩ ጀርባውን የማይሰጥ የኩሩ ሰው ምድር መፍለቂያ ምድር ኢትዮጵያ አያቴና አያት ባንድ ከወደቁ በኋላ እኔ እናንተ እኮ መለያየት አንችልም። የኦሮሞ አባቴ ደም ከአማራው አባቴ ደም ከትግራይ አባቴ ደም ከሶማሌውና ከደቡቡ ከምስራቁ ከነዚህ ደም ጋር አድዋ በሚባል የታሪክ ቅኝት ውስጥ ላይ ደማቸው ባንድ ላይ ፈሷል። ያንተ ደም ከኔ ደም ጋር ተደባልቋል። እኔ እናንተ ደማችን የጸናው በመዋለድ ብቻ አይደለም፣ ስለ ክብር በተከፈለ ባድዋ ተራራ ላይ በጀግንነት ዘርፈፍ ብሎ በፈሰሰው የኢትዮጵያዊነት የኩራት ደም ላይ የተገመድን በሞት ደም እንኳን ያልተለያየን በመዋለድ ደም የከበርን ህዝቦች ነን። ከአድዋ እስከ እናት ማህፀን ድረስ የተገመደ ህዝብን እንዴት መለየት ይቻላል? ከነገስታት ያልፋል፣ ከጀግኖች ታሪክ ያልፋል። ጀግኖች ሰርተውታል፣ ነገስታቶች አክብረውታል፣ ትውልድ ተሟሙቶበታል። ግን ይሄ የኢትዮጵያ ታሪክ ነው። አሁን ደግሞ የሳይንሳችን አድዋ መቼ ነው? የጠፈር አድዋን መመስረት የሚገባብን ሰዓት ደርሰናል። የአግሪካልቸርን አድዋ መፍጠር የሚገባን ጊዜ ላይ ነን። ትናንት ተራሮችን በጎራዴና በፈረስ እንዳንቀጠቀጥ በእነዚህ አይበገሬ እጆቻችን ሳይታረስ የሚያድረው መሬት ድርቅን ወደ እርጥበት ፍሬ አልባነትን ወደ ፍሬ እየቀየር ነው። ባለም ህዝብ ፊት ኩራት ያሳጣንን አንገት ያስደፋንን ለዘላለም በጠላትነት እየተፋለመ ዛሬም ባይነቆራኛ የሚያስተያየንን ከባንዳ በላይ ባንዳ የሆነብን ትውልድ የቀማንን ታሪክና ስብዕናችንን እንድንጠራጠር ያደረገንን ድህነትን በሰይፍ የምንጥልበት በሞራል የምንታገልበት የዚህ ዘመን አድዋ አለ። የአድዋ ትውልድ ከማንም ስልጣኔ በላይ አንድነቱ የሚበልጥበት ትውልድ ነው። የአድዋ ትውልድ ከማንም አቅም በላይ የራሱን የመመልከት አቅሙ የሚበልጥበት ነው። የአድዋ ትውልድ በቃሉ የሚግባባ በምክሩ የሚጸና በጊዜ የሚደርስ ትውልድ ምልክት ነው። ለጦርነቱ በጊዜ ደርሰን ኢትዮጵያን ጠብቀን ለእድገታችን በጊዜ ደርሰን ኢትዮጵያን ማሳደግ ደግሞ አሁን የዚህ ዘመን አድዋ ነው። መድፍ እያንኳኳ ጀት እያበረረ ክብራችሁን ላስገብራችሁ ብሎ የሚመጣ ጠላት የለብንም ባልልም እሱ ሲሞከር የሚነሱ የኢትዮጵያ ልጆችና ክንዶች ዛሬም ማስተማማኝ ናቸው።
ግን ደግሞ በራችን እያንኳኳ የገባ ድህነትና ድንቁርና ጦር ሳይሰብቅ ደም ሳያፈስ ክብራችንና ስነ ልቦናችን እያፈሰሰ ያለ ተራ ሊያደርገን የወጣ ኋላ ቀርነት አላዋቂነት አለመማር አለመለወጥ ዛሬ እንዘምትበታለን። ለዚያ ነው ፒያሳ ላይ ዛሬ አድዋን ስመለከተው በኩራት አንድ ነገር አስታውሳለሁ። አንድ ዲፕሎማት አንድ ሌላ ሀገር ዜጋ ይሄ ምንድነው ብሎ በጠየቀ ቁጥር እኛ ኢትዮጵያኖቹ የሰሩት የታሪክ ጀብድ ነው፣ እኛ ኢትዮጵያኖቹ ያለ መንበርከክ ምሳሌያቸው ነው፣ ደግሞ ለዚህ ትውልድ አያቶቹ እዚህ ድረስ ከመጡ እሱ ከዚህ ተነስቶ የድረስ እንደሚደርስ የሚታይበት ያድዋ 00 የኢትዮጵያ የልብ ርቀት ማዕከል ነው ተብሎ የሚተረክ ታሪካችን ነው። ከዚህ የልብ ርቀት ተነስተን የኔን ዘመን ያንተን ዘመን አድዋ ለመፍጠር የዚህ ዘመን የታሪክና የዛ ዘመን ያደራ ቃል አለብን። የታሪክ ልጆች ነን፣ ደግሞ ታሪክ እንሰራለን። ልጆቻችንም የታሪክ አባት ይኖራቸዋል። ደግሞ በእርግጠኝነት የምነግራችሁ በጀግኖችና በተከበረች በታፈረች ምድር በሰው ዘር ሁሉ መገኛ ኢትዮጵያ ላይ የሚሆነው እንዲህ ነው። የኢትዮጵያ ትንሣኤ ቅርብ ነው።